አጠር ያለች መልእክት ስሙኝ። የሌላ አገር በተለይ ኢትዮጵያኖች እኛ የሌላ አገር ፓስፖርት ስለያዛችሁ ከህግ ታመልጣላችሁ ማለት አይደለም። ያላችሁበት ሀገር ገብቷችኋል። ባጠራ አድርጌ ልንገራችሁ። I'm not saying anybody አሁን በማወራላችሁ anybody እስር ቤት መሆን አለበት መታሰር አለበት ምናምን አይደለም እላችሁ or anybody deserve that not deserve አይደለም እላችሁ። እሺ ግን the idea that you have የአሜሪካን ፓስፖርት ነው ያለኝ፣ የዩሮፕ ፓስፖርት ነው ያለኝ፣ የካናዳ ፓስፖርት ነው ያለኝና የሆነ አገር ሄጄ እንደፈለኩ ሆናለሁ የሚለው ነገር አይሰራም። because የያዛችሁት ሀገር ሊያድናችሁ አይችልም። ኦኬ ሊያድናችሁ አይችልም። አሁን አሜሪካን ሀገር ፓስፖርት ይዛችሁ አሜሪካዊ ነኝ ብላችሁ ኢትዮጵያ ሄዳችሁ ህግ መጣስ ወይ ህግ የመጣስ ሐሳብ ሰስፔክት ገና ሰስፔክት እንኳን ሆናችሁ እስር ቤት መግባት ያገሩ ህግ ነው። ባታጥፉማ ገና ሰስፔክት ገብታችኋል አይደለ? ያገሩ ህግ ነው። ከጠረጠሩ እናንተ ማሰር ህግ ነው። እዚህ ሀገር ሴም ቲንግ ነው። if you are a suspect you go to jail, you go to court, a judge will decide bail ይኖርሻል አይኖርሽም ይለቀቃል አትለቀቁ የሚለው ነገር if the government proved that ብንለቃት ቤል ቢነስ ቢሰጣት ካገል ልትወጣ ትችላለች የውጭ ሀገር ፓስፖርት ካላት ብሎክ እንትን ካለና ቤል ካልተሰጠ ቤል ማለት ዋስትና ተስቷችሁ መውጣት ላትችሉ ትችላላችሁ። ማአት ሰዎች አሉ ኢትዮጵያ ውስጥ የአሜሪካን ፓስፖርት፣ የካናዳ ፓስፖርት፣ የኢትዮጵያ ፓስፖርት የያዙ ዜጋቸው የአሜሪካ ፓስፖርት አሜሪካ የሆኑ እስር ቤት ያሉ without a case just a suspect ተብለው okay there is nothing የያዛችሁት government can do for you. The only thing they can do is to make sure you are safe like እየተጎዳችሁ አልሆናችሁ እስር ቤት that's the only thing they can do. ገብቷችኋል? they have to, because they have to respect ያገሩን ህግ እዚያም እነሱም ሌላ ሰው እዚህ ሀገር ሲያስሩ ሪስፔክት አድርጉ እንደሚሉት ያገሩን ህግ እዛም ሪስፔክት ማድረግ አለብን ብለው ስለሚያስቡ በጣም ሰዎች አሉ። እናንተ ስለማታውቁ ነው። ኤርትራ ውስጥም አሉ፣ ኢትዮጵያ ውስጥ የትኛውም ሀገር ውስጥ የአሜሪካን፣ የካናዳ፣ የኢትዮጵያ፣ የዩሮፕ ፓስፖርት የያዙ ዜግነታቸውን የያዙ እስር ቤት ያሉ the only thing የያዛችሁት ፓስፖርት can do is to make sure you are humanly treated. you're not beaten ምግብ እንደተሰጣችሁ ነው እንጂ እስር ቤት ገባችሁ ለምን ገባችሁ ለሚለው ለሚፈረድባችሁ there's nothing they can do. the only thing ከተፈረደባችሁ በኋላ ራሱ they can do they're going to make you political pond ማለት የፖለቲካ ፓንድ ነው የሚያደርጓችሁ። አሁን let's say አሜሪካ የሆናችሁ ኢትዮጵያ ተፈርዶባችሁ እስር ቤት ካላችሁ አሜሪካ ኢትዮጵያ በአሜሪካን መጫወቻ ነው የሚያደርጓችሁ። እስር ቤት ይሄ ዜጋችሁ አለ ከፈለጋችሁ ይሄንን ብር ስጡኝ፣ ይሄንን አድርጉልኝ፣ ይሄንን ሰራተኛ ይሄኛውን ያሰራችሁ ትፍቱ መጫወቻ ነው የሚያደርጓችሁ። the only thing I beg of you to do የትም ሀገር ብትሄዱ የዛ ሀገር ዜጋ እስካልሆናችሁ ድረስ act humanly, don't act stupid, don't act fool. ገብቷችኋል? ለትንሹም ለትልቁም ብድግ አድርጎ የሚያስራችሁ ነው። especially ኢትዮጵያ ለምን ተነፈሳችሁ በዚህ ጋር ብሎ የሚያስራችሁ ሰው መንግስት ነው ያለው። ገባችሁ? ላይክ ለምን በዚህ ጋር ሄዳችሁ ለምን ሶሻል ሚዲያ ላይ ፌመስ ሆናችሁ ገብቷችኋል ብሎ የሚያስራችሁ ነውና I beg of you don't ever think the passport you're holding will protect you from anything. Is not. Okay? እኛ ጥቁር ሆነን አይደለም ማአት ነጮች ማለት ነው የአሜሪካን የካናዳን ፓስፖርት ይዘው በአለም ላይ እስር ቤት ያሉ ማአት ናቸው ያሉት። እኛ እኮ ፓስፖርቱ ሰጡን እንጂ we are labeled as second class citizen. They don't really care about us. በእውነት ነው የምላችሁ ነጮች የተያዙ በየሀገሩ ነው ያሉት በየዓለሙ ነው ያሉትና I beg of you don't act stupid. If you want to act stupid the country you are. ገብታችኋል? እዛ ሆናችሁ anyways have a good day. Bye.